ሰላም የሄልዝ ፈርስት ዩቲዩብ ቻናል ተከታታዮች፣ ዛሬም እንደተለመደው የጤና መረጃዎችን የምንሰጥበት ሰዓት ላይ ደርሰናል። ከዚህ በማስቀጠል ለዛሬ ይዘንላቸው የቀረብነው የኪንታሮት ህመም ዙሪያ በሚነሱ ጉዳዮች ላይ ሰፋ ያለ ማብራሪያ ይዘን መጥተናል። ተከታተሉ። የኪንታሮት ህመም ወይም ሄሞሮይድ። የኪንታሮት ህመም በታችኛው የትልቁ አንጀት ፊንጢጣ አካባቢ ያሉ የደም መልስ ወይም ቬን የደም ቧንቧዎች በሚያብጡበትና በሚቆጡበት ወቅት የሚከሰት የህመም አይነት ነው። የኪንታሮት ህመም ሰገራ በሚወጣበት ወቅት ሲያመጡ ወይም በፊንጢጣና በታችኛው የትልቁ አንጀት አካባቢ ባሉ የደም ስሮች ላይ እንደ እርግዝናና ሌሎች ጭነት ሊፈጥሩ የሚችሉ ነገሮች በሚኖሩበት ወቅት የሚከሰት ነው። ኪንታሮት በታችኛው የትልቁ አንጀት ውስጥ በሚገኘው የውስጠኛው ኪንታሮት ወይም ኢንተርናል ሄሞሮይድ ወይም በፊንጢጣ ዙሪያ ባሉ ቆዳ ስር የሚታይ የውጨኛው ኪንታሮት ኤክስተርናል ሄሞሮይድ አይነት በመባል በሁለት ይከፈላሉ። የህመሙ ምልክቶች፣ አንደኛ፣ የኪንታሮት ህመም ምልክቶች እንደየኪንታሮቱ ቦታ የሚወሰን ሲሆን የውስጠኛው የኪንታሮት አይነት ብዙውን ጊዜ በአይን የማይታይ ቢሆንም በሚጸዳዱበት ወቅት ማማጥ ካለው የደም ስሮች ሊቆጡና በቀላሉ ሊደሙ ይችላሉ። አንዳንዴ በሚያምጡበት ወቅት የውስጠኛው ኪንታሮት አይነት ወደ ታች በመምጣትና በፊንጢጣ ውስጥ በማለፍ ህመምና የመቆጥቆጥ ስሜት ሊኖረው ይችላል። ሁለተኛ፣ የውጨኛው ኪንታሮት አይነት በፊንጢጣ ዙሪያ ባለው ቆዳ ስር የሚገኝ ሲሆን የደም ስሮቹ በሚቆጡበት ወቅት ሊያሳክክ ወይም ሊደሙ ይችላሉ። አንዳንዴ ደግሞ በውጨኛው ኪንታሮት ውስጥ በመጠራቀምና በመርጋት ከፍተኛ ህመም፣ እብጠትና መቆጣትን ወይም መለብለብን ሊያመጣ ይችላል። ሶስተኛ፣ በሚጸዳዱበት ወቅት ወይም ሰገራ በሚወጡበት ወቅት ከፊንጢጣ የሚወጣ ህመም የሌለው ደም ወይም መድማት። ይህን ክስተት በመጸዳጃ ሳህን ላይ ወይም በሶፍት ላይ ሊያዩት ይችላሉ። አራተኛ፣ በፊንጢጣ አካባቢ የማሳከክ ወይም የማቃጠል ስሜት ካለው። አምስተኛ፣ በፊንጢጣ አካባቢ ህመም ወይም ምቾት ያለመሰማት ካለው። ስድስተኛ፣ በፊንጢጣ ዙሪያ እብጠት ካለው። ሰባተኛ፣ የሰገራ ማምለጥ ካለው። የህክምና ባለሙያ ማማከር የሚገባዎት መቼ ነው? ምንም እንኳን ለኪንታሮት ዋነኛ ምልክቱ በሚጸዳዱበት ወቅት የደም መፍሰስ ቢሆንም በፊንጢጣ ደም መምጣት ሁሌ ከኪንታሮት ጋር ብቻ የተያያዘ ሳይሆን እንደ ትልቁ አንጀት ካንሰር ወይም የፊንጢጣ ካንሰር ምልክትም ሊሆን ስለሚችል የህክምና ባለሙያ ማማከር ያስፈልጋል። ኪንታሮት ህመም ካለው በተደጋጋሚ ወይም በጣም የሚደማ ከሆነ ወይም በኪንታሮት ማስታገሻ ህመሙ የማይሻሻል ከሆነ፣ ከኪንታሮት የህመም ምልክቶች ጋር ሬንጅ የመሰለ ሰገራ ካለው፣ የረጋ ደም ካለው፣ ከሰገራው ጋር ደም ካዩ፣ በጣም ከፍ ያለ የደም መፍሰስ ካለው፣ የመደበር ወይም የማዞር ስሜት ካለው የህክምና ባለሙያ ማማከር አለቦት። የኪንታሮት ምክንያቶቹ ኪንታሮት በፊንጢጣ ዙሪያ ባሉ የደም መልስ ላይ ጫና በሚበዛበት ወቅት በሚፈጠርበት የደም ስሮቹ ስለሚያብጡና ስለሚወጠሩ የህመሙ ምልክቶች ይታያሉ። በደም ስሮቹ ላይ ጫና እንዲጨምር ከሚያደርጉ ነገሮች ውስጥ የሚከተሉት ይጠቀሳሉ። በሚጸዳዱበት ወቅት ማማጥ ካለ፣ መጸዳጃ ላይ ለረጅም ጊዜ መቀመጥ፣ ተቅማጥ ወይም የሆድ ድርቀት ረዘም ላለ ጊዜ ከነበረው፣ የውፍረት መኖር፣ እርግዝና፣ የፋይበር መጠናቸው አነስተኛ ወይም ፋይበር የሌላቸው ምግቦች ማዘውተር ናቸው። የኪንታሮት ህመም ጉዳቶች፣ የደም ማነስ እንዲከሰት ያደርጋል። የኪንታሮት መታነቅ ወይም ስትራንጉሌትድ ሄሞሮይድ እንዲፈጠርም ሊያደርግ ይችላል ማለት ነው። ሊደረጉ የሚችሉ ምርመራዎች፣ የህክምና ባለሙያው አካላዊ ምርመራ በፊንጢጣው ላይ ሊያደርግልዎ ይችላል። የህክምና ባለሙያው የሚከተሉትን ችግሮች ሊነግሮ ይችላል።
ብለው ካሰቡ እንደ ኮሎኖስኮፒ ያሉ ከፍ ያለ ምርመራዎች ሊያደርግሎት ይችላል። ከኪንታሮት በተጨማሪ ሌላ የትልቁ አንጀት ችግር ይኖራል ብለው ካሰቡ ለትልቁ አንጀት ካንሰር ተጋላጭነት ካለው እድሜው ከ50 ዓመት በላይ ከሆነና በቅርቡ የኮሎኖስኮፒ ምርመራ አድርገው የማያውቁ ከሆነ ምርመራዎቹን ቢያደርጉ የተሻለ ነው። ለኪንታሮት ህመም ሊደረጉ የሚችሉ ህክምናዎች። ብዙውን ጊዜ ለኪንታሮት ህመም ሊደረጉ ከሚችሉ ህክምናዎች ውስጥ እንደ የአኗኗር ዘይቤ ለውጥ ያሉና እርስዎ በራስዎ ሊተገብሩት የሚችሉ እርምጃዎችን ሊያጠቃልል ይችላል። አንዳንዴ ደግሞ ለኪንታሮት የሚሰጡ መድኃኒቶችንና መለስተኛ የቀዶ ጥገና የህክምና ዘዴዎችን ሊደረግሎ ይችላል። መድኃኒቶቹ የኪንታሮት ህመሞ መጠነኛ የሆነ ምቾት ያለመሰማት ወይም መጠነኛ ህመም ብቻ ከሆነ ያለው በኪንታሮቱ ላይ ሊቀቡ የሚችሉ ወይም በፊንጢጣ ሊደረጉ የሚችሉ ያለ ሐኪም ትዕዛዝ ሊወሰዱ የሚችሉ መድኃኒቶችን ህመሙን ለተወሰነ ጊዜ ስለሚያስታግስልዎ ገዝቶ ሊጠቀሙ ይችላሉ። ነገር ግን የህክምና ባለሙያ ካላዘዘልዎ በስተቀር ያለ ሐኪም ትዕዛዝ ሊወሰዱ የሚችሉ መድኃኒቶች እንደ የቆዳ መሳሳትን፣ የቆዳ መቆጣትንና ሽፍታን የመሳሰሉ የጎንዮሽ ጉዳቶችን ሊያመጡ ስለሚችሉ ከ1 ሳምንት በላይ መጠቀም የለብዎትም። የቀዶ ጥገና ኪንታሮቱን በመለስተኛ ቀዶ ጥገና ማስወገድ ወይም ኪንታሮቱን መቋጠር ሊሆን ይችላል። ሌሎች አነስተኛ የህክምና ዘዴዎች። በውጨኛው የኪንታሮት አይነት ላይ የደም መርጋት ካለው የህክምና ባለሙያ የሚከተሉትን ቀላል መንገዶች ሊተገብር ይችላል። ረበር ባንድ ሊጌሽን፣ ስክሌሮቴራፒ፣ ኮአጉሌሽን ቴራፒ ተጠቅመው ህክምናውን ሊሰጡ ይችላሉ። የኑሮ ዘይቤ ለውጥና የቤት ውስጥ ህክምና። ሊቀቡ የሚችሉ መድኃኒቶችን መጠቀም፣ ያለ ሐኪም ትዕዛዝ ሊወሰዱ የሚችሉ የኪንታሮት ክሬሞችን ወይም በፊንጢጣ ሊገቡ የሚችሉ መድኃኒቶችን መጠቀም፣ ለብ ባለ ውሃ ውስጥ መዘፍዘፍ፣ በቀን 3 ጊዜ ለብ ባለ ውሃ ውስጥ ከ10 እስከ 15 ደቂቃ መዘፍዘፍ። የፊንጢጣ ንጽህናን መጠበቅ፣ በፊንጢጣ አካባቢ ያለውን የቆዳዎትን በየቀኑ ለብ ባለ ውሃ መታጠብ፣ ንጽህናውን መጠበቅ። ሳሙና ችግሩን ሊያባብሰው ስለሚችል ባይጠቀሙት ይመረጣል። ከታጠቡ በኋላ ቀስ ብሎ ማድረቅ። ከተጸዳዱ በኋላ ደረቅ ሶፍት ያለመጠቀም። ከተጸዳዱ በኋላ ሽታና አልኮልነት የሌለው የረጠበ ሶፍት መጠቀም። በፊንጢጣው አካባቢ እብጠት ካለው በረዶ ወይም የቀዘቀዘ የሆነ ነገር እብጠቱ ላይ ህመሙን ለማስታገስ መያዝ። የህመም ማስታገሻ መውሰድ። ህመሙን ለማስታገስ እንደ አሴታሚኖፈን፣ አስፕሪን እና አይቡፕሮፊን ያሉ የህመም ማስታገሻዎችን መውሰድ። ብዙውን ጊዜ በእነዚህ ህክምናዎች በ1 ሳምንት ጊዜ ውስጥ የኪንታሮት ህመሙን ይቀንስልዎታል። በሳምንት ጊዜ ውስጥ ህመሙ ካልተሻሻለ ከፍተኛ ህመም ወይም መድማት ካለው የህክምና ባለሙያውን ፈጥነው ያማክሩ። እንግዲህ ውድ ተከታታዮቻችን ለዛሬ የነበረውን የጤና መረጃ ይህን ይመስል ነበር። ጥያቄ አስተያየት ካለዎት በኮመንት መስጫ ሳጥን ውስጥ ያስቀምጡልን። የሄልዝ ፈርስት የዩቲዩብ ቻናልን ሰብስክራይብ በማድረግ አስፈላጊ የሆኑ የጤና መረጃዎችን ይከታተሉ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዛሬው እዚህ ላይ ያበቃን። ሰላም።